ጮርናቂ አሰራርን አሳያችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ከዚያ በፊት ግን ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክ እና ሼር እያደረጋችሁ አብራችሁኝ ሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር በዋነኝነት የምጠቀመው ግብአት የፍርኖ ዱቄት ነው። የፍርኖ ዱቄት የተጠቀምኩት የፍርኖ ዱቄት 1 ኪሎ ነው። 1 ኪሎ የፍርኖ ዱቄት እየሰራው አሳያችኋለሁ። መጠኑን ሁሉ ግልጽ አደርግላችኋለሁ። የምጨምራቸውን ግብአቶች ማለት ነው። ስኳር አለኝ እዚህ ጋር፣ ጥቁር አዝሙድ፣ ጨው፣ የፈረንጅ እርሾ ወይም ደረቅ እርሾ፣ ዘይት እንደ ፍላጎታችን በትንሹ እናደርጋለን። ከዚያ መጥበሻ ነጠድና ጥቁር አዝሙዱን አመስ እናደርገዋለን። እኔ ዳቦ ስጋግርም እንደዚህ አመስ አድርጌ ነው ጣዕሙ የበለጠ እንዲወጣ የጥቁር አዝሙዱ ትንሽ አመስ አድርጌ ነው የምጠቀመው። ሞክሩት፣ የበለጠ እንዲጣፍጥ ያደርጋል። ከዚያ በመቀጠል እንግዲህ እንደዚህ ካዘጋጀሁት በኋላ ፍርኖ ዱቄቱን ላይ 10 ግራም እርሾ ወይም 1 ሾርባ ማንኪያ ደረቅ እርሾ፣ ስሙ እንግዲህ የተለያየ ይመስለኛል። ኮሜንት ላይ ስለምትጽፉልኝ እኔ የማቀው ይህን የእርሾ ስሙ አንዱ የፈረንጅ እርሾ ከዛ ካሜራ ወይም ደረቅ እርሾ ነው። ጨው አንዳንድ ጊዜ ስለምጽፉልኝ ነው። ጨው እንደ ፍላጎታችን። ስኳርም ያው መተው እንችላለን፣ አለመጨመር ይቻላል። ስኳር ጨምር ያለው እኔ ትንሽ። ከዛ ዘይት በኋላ በዘይት ስለምንጠብሰው አለማድረግ ትችላላችሁ። ከዛ በመቀጠል አንድ ላይ በደንብ አድርገን እንቀላቅለዋለን። ውሃ ለብ ያለ ውሃ ያስፈልገናል ለማውኪያ ማለት ነው። ከዛ ውሃ ለብ ያለ ውሃ አዘጋጅቻለሁ። በደንብ አድርጌ አሸውና አቦካዋለሁ። እዚህ ጋር እነዚህ እርሾውን፣ ስኳሩን፣ ጨውን በሌላ ሳህን ቀላቅላችሁ ማድረግ ትችላላችሁ፣ ዱቄቱ ላይ ሳይሆን ለብቻው። ከዛ በኋላ በደንብ አድርገን ጊዜ ወስደን አሽተን ማብካት ይኖርብናል። በደንብ ሲታሽ ነው ቆንጆ የሚሆንልን። ከዛ በኋላ እንደዚህ አሸዋለሁ። እኔ ቪዲዮን ስለመቆራረጠው ጊዜ ወስደን ማብካት ነው። አያችሁት? እንደዚህ አድርጌ ሊጤን ቆንጆ አድርጌ ካዘጋጀሁት በኋላ እዚህ ጋር እንደምትመለከቱት ጥቁር አዝሙድ አለ። ጥቁር አዝሙዱን እንደዚህ አሽት አደርገዋለሁ። አመስ ካደረኩት በኋላ እንደዚህ አሽት አድርጌ መልሼ በደንብ ከሊጡ ጋር ቀላቅለዋለሁ። አያችሁት? እንደዚህ አድርገን በደንብ አድርገን ሊጡን ቆንጆ አድርገን ካዘጋጀን በኋላ ክድን እናደርገውና ኩፍ እንዲል ማድረግ ነው። እንደዚህ ካደረኩ በኋላ ከድነዋለሁ። ከዛ ኩፍ ሲል እንደገና መልሰዋለሁ። ይሄ የመጀመሪያ ኩፍ ነው፣ ኩፍታ ነው። ከዛ በኋላ እንደገና መልሼ ሁለተኛ ኩፍ ሲል ነው የምጠብቀው።